እሺ መጽሐፈ ቀለሜንጦስ ላይ ምን የሚል ነገር እናገኛለን? ምዕራፍ 11 ላይ ወይ ደግሞ ከምዕራፍ 12 ልጀምርላችሁ። መጽሐፈ ቀለሜንጦስ ምዕራፍ 12 ከቁጥር 27 ጀምሮ በገነት የጻድቃን ነፍሳት የሚመገቧቸው እጽዋት አሉ አለ። በገነት የጻድቃን ነፍሳት የሚመገቧቸው እጽዋት አሉ። የእያንዳንዱ ዛፍ ግንድ 31 ስሮች አሉት፣ ተመሳሳይ ቅርንጫፎችም አሉት። በእያንዳንዱ ቅርንጫፍም 1000 እልፍ ሐረጎች አሉ። በእያንዳንዱ ሐረግ 10,000 ፍሬዎች አሉ። በእያንዳንዱ ፍሬ ደግሞ 12 እልፍ ነፍሳት ይሰበሰባሉ ይላል እና እነዚህን ያገኛል ይላል። እነዚህም ደግሞ ምንድን ናቸው? ለምሳሌ የገነት ፍሬ ከማር ወለላ የበለጠ ጣዕም አለው ይላል። የገነት ፍሬ ከማር ወለላ የበለጠ ጣዕም አለው። ይህን ለማግኘት የሚችሉት የቅድስት ቤተክርስቲያንን ስርዓት የጠበቁ ናቸው ይላል። ይህንን የሚያገኙት የቅድስት ቤተክርስቲያንን ስርዓት የጠበቁ ናቸው። ስለዚህ የቅድስት ቤተክርስቲያንን ስርዓት የጠበቁ ሰዎች ከገነት እነዚህን ፍራፍሬዎች እንደሚበሉ ይናገራል። ራእየ ማርያም ደግሞ ከሚስታቸው ጋር እንግዲህ የሚያደርጉትን ነገር ያደርጋሉ፣ አልጋ ይሰጣቸዋል ይላል። ውሸት ነው የሚል ማንኛውም ክርስቲያን ገስት ልኮ ሊያወራ ይችላል። ገነት ውስጥ ያሌለ ምግብ የለም። እያንዳንዱ ነገር ተቀምጦላችኋል። የወይን ወንዝ አለ፣ የማር ወንዝ አለ፣ አትክልቶች አሉ፣ በጣም ብዙ ነገራቶች አሉ። ይሄ ያለ እናንተ ገነት ውስጥ ምንም ነገር አንሰራ የምትሉት ከምን ተነስታችሁ ነው የሚል ነው። መስፍን ኢየሱስ ይመጣል። አይ ቲንክ ጴንጤ ነው አይደለ? እሱ ጴንጤ ነው እሱ። ሳላ እሱን ብትጠይቀው ደስ የሚለኝ ማለት ነው ከቻልክ። ለካ እሱ አያምንበትም። በቃ ተወው፣ በቃ ቤኪን ጠይቀው። ሰላም እንዴት ናችሁ? ቤኮ እንዴት ነው? ሰላም ነው? ፒስ ነው። ሰላም አለን። ኦርቶዶክስ ነህ ቤኪ? አዎ ነበርኩ፣ ግን አሁን ወደ ፕሮቴስታንት ሙስሊም ቤተሰብ ነው ያደግኩት፣ ግን አመዛዝኝ ፕሮቴስታንት ሚታርግ እጆይ ስሜት ያቱን ጥያቄ ነበረኝ ብራዘር። ጥያቄ ነበረኝ። ኔት የተወሰነ ይዞኛል እና እሰማለሁ። መጀመሪያ ቤኪ ድምፅ ይሰማሃል? አንተ በጣም ትሰማለህ። ኤብሮ ሚዩት ካረክ ኤብሮ ሚዩት አድርግ እሺ፣ ወይ ደግሞ አንተ አውራ። አይ የኔ አይረብሽም፣ ምን ያላውራ ችግር የለውም። ከአንዳችን ጋር ታወራለህ። ችግር የለውም፣ አታስብ። እሺ ቀጥል። እሺ እነዚህን ማትቀበላቸው ከሆነ ምን እናደርጋለን? አንድ ጥያቄ ጠይቅና በደብል ስታንዳርድ ክርስትና ላይም ያው የምናየው ይሆናል። ቀጥል። በጣም አሪፍ። እርሱ ምን ይላል መሰለህ? ጠይቁን በደብል ስታንዳርድ ይመለሳል ይላል። ጥያቄ አለኝ። ይቻላል። በጣም አሪፍ ሳላ፣ በደንብ ስማ። ማንኛውም ጥያቄ። እሺ ቴንክ ዩ። ለሞተ ሰው ሰለዋት ጥቅሙ ምንድን ነው? ኦኬ ሰለዋት ብሎ ማለት ከጅምሩ ብለሲንግ ነው። አንድ ሰው እንግዲህ የአላህ በረከት አለ አይደለ? የአላህ በረከት የሞተውንም ያልሞተውንም ይጠቅማል። ሰላምታ ነው፣ በረከት ነው። የጌታ አምላካችን እንግዲህ አንድ ሙስሊም በነቢያችን ላይ ሰለዋት ሲያወርድ ነቢያችን ሙሐመድ አላህ ዘንድ ናቸው። ስለዚህ ምንድነው የሚጠቅማቸው ሲባል ደረጃቸው ከፍ ይላል። ኦኬ ከከፍታ ላይ ከፍታ ይጨመርላቸዋል። ከከፍታ ከደረጃ ላይ ደረጃ ወረፋና ላይ ከዚህ ክራክ እንዳለው በደረጃቸው ላይ ደረጃቸው እጅግ ከፍ ይላል ነው። በፍጥረታት ዘንድ ይወደሳሉ እንጂ የሆነ ምድራዊ ጥቅም ምናምን ስላለ አይደለም። ሰለዋት በሰላት የሚገኝ ምድራዊ ጥቅም የለም። አለቀ መልሱ። እሺ አሁን ለምሳሌ ነብያችሁ መሐመድ ሞቷል፣ በመቃብር ያው አስከሬኑም በስብሷል፣ በድን ነው። ለምንድን ነው ለሱ መልካም ምኞት ምናምን ምክንያት? አቤት እኛ እንደዛ ብለን እናምንም። በስብሷል ምናምን የሚለውን ተወውና ለማንኛውም እሳቸው ሞተዋል። ሰለዋት ምንድነው ጥቅሙ ሲባል አንደኛ ሰለዋት ስታወርድ እኛ እንድንጠቀምበት ነው። በነቢዩ ሰለዋት በምናወርድበት ጊዜ
በእሳቸው ላይ ሰላዋት በማውረዳችን የምንጠቀመው እኛው ነን። መን ሰላ ዐለይሂ ሰላተን ሰለላሁ ቢሂ አሽራ እንዳለው አላህ በእኔ ላይ ያወረደ ሰው አላህ በሱ ላይ 10 ሰላዋት ያወርዳል ይላል። ስለዚህ እሳቸው እንደ ቱል ናቸው። እሳቸውን በመጠቀም ህዝበ ሙስሊሙ ደረጃው ከፍ እንዲደረግ አጅር እንዲያገኝበት የተደረገ ነገር ነው እንጂ ሌላ ጥቅም ስላለው አይደለም። የእሳቸው ጥቅም ምናልባት በደረጃቸው ላይ ደረጃቸው ከፍ ላይ ይወደከራሉ። ያ ነው ራሱኑ ጥያቄ ሊጠይቅህና ስለ ቅዱሳን ሰዎች በምትናገሩበት ጊዜ ለምሳሌ እነሱን እንደ ሴንት ምናምን ትገልጻላችሁ አይደለ? ቆይ መልሱን መልሰውና ኦልሬዲ አልሞቱም አልከኝ። በመቃብር ውስጥ ራሱን ልጠይቅህ ነው ራሱ ነው። ቆይ በመቃብር የተነፈሰ ነው መሐመድ? እንደዛ አላልኩም። አልሞቱም ማለት እንደዛ አይታል። በደንብ እየሰማ አይደለም። በመቃብር እየተነፈሰ ነው አላልኩም። የነሱ ቦዲ ዲኬ አይሆንም ነው ያልኩ። ምን አይሆንም? ምን ዲኬ አይሆንም ብለን እናምናለን ሐዲስ ላይ ቅድም አንተ ያልከው መበስበስ። ኦኬ። ስለዚህ ተነፍሳል፣ ያሸታል፣ ምናምን የስሜት ዋሱ ይሰራል በመቃብር ውስጥ አላልኩም። እንደዛ አላልኩም። ያልኩ የነቢያት ቦዲ እንደዛ አይደለም ያልኩ። የነቢያት ቦዲ ተነፍሳል ሳይሆን በደንብ እያዳመጥክ አይደለም። የነቢያት ቦዲ ተነፍሳል ሳይሆን እያልኩ ያለሁት የነሱ ቦዲ ከሞት በኋላ እንግዲህ ዲካ አይሆንም፣ አይበሰብስም ነው። እናንተ እንደምታምኑት አንድ ነቢይ ሲሞት በስብሶ ትል ምናምን አይሆንም ነው የምንለው። አምላክ ቦዲያቸውን ይጠብቃል ነው። መልእክተኛ ሲናገሩ ምንድነው የሚሉት? ህይወቱ አለ አይደለም። በነገራችን ላይ አንድ ሰው በሚሞትበት ጊዜ ነፍሱ ከስጋው ትለያለች አይደለ? ነፍሳቸው ከስጋ ተለይታ ቦዲያቸው የቀረው ግን ዲኬ አይሆንም፣ አይበሰብስም። ነፍስ ከስጋ ተለይታለች። በዚህ ምክንያት አይተነፍሱም። አንተ የምታደርገው ነገር አያደርጉም። ነገር ግን አይሰማም። ቦዲያቸው ሞቷል እያልኩ እኮ ነው። ለምን ነው ሰላም የምትለው ታዲያ? ሰላዋት እኮ ሰላምታ ነው አይደል? ለምን ሰላም ትላለህ? ከሞት ሰላም አይደለም ቤኪ። አይ እንደዚህ ከሆነ ኦኬ፣ ቆይ ተረጋጋ። ሰላም ያልነው አይደለም። እሺ፣ እሱ ሰላምታ አይደለም። ስለሚሰሙ አይደለም፣ አይሰሙም። ምክንያቱም ሞተዋል ነቢያት። አጠቃላይ ሙሴ ሞተዋል፣ አብርሃም ሞተዋል፣ ሌሎችም ነቢያት ሞተዋል። ነገር ግን ሞተዋል ስንል ቦዲያቸው በስብሷል እያልን አይደለም። ስጋ ነፍሳቸው ከስጋቸው ተለይታለች። ያ ስጋው እናንተ እንደምትሉት ምስጥ በልቶት ያ አይጥ በልቶት ምናምን እንደዛ አይበሰብስም ነው። እኛ ምናምነው የተከበረው ስጋቸው በመቃብር ውስጥ ልክ እንደሞቱት ተቀምጦ ፕሪዘርቭ ተደርጎ ይገኛል ነው የምንለው። የትኛው ነቢይ ቢሆን አይተነፍሱም፣ አይሰሙንም። ኦኬ፣ የትኛው ነቢይ አይሰማም። ማንም ነቢይ ኢየሱስም ቢሆን እኛ ሊሰማ አይችልም። ነገር ግን ሰለዋት በእነሱ ላይ የምናወርደው ሰለዋት በረከት ነው፣ ረድኤት ነው። እሳቸው ላይ ሰለዋት በምናወርድበት ጊዜ ተመልሶ ተጠቃሚ ምን ሆነው እኛው ሙስሊሞች ነን። በእሳቸው አማካኝነት እኛ እንጠቀምባቸዋለን ነው። አላህ ደግሞ የእነሱን ደረጃ ከፍ ያደርጋል እያለ ነው። ኤኒዌይ ራሱኑ ጥያቄ ወይ ደግሞ ሌላኛውን ደግሞ ልጠይቅ ነው። 10 ሰከንድ ስጠኝና ወደ እኔ ግባ። ደግሞ አንተ የሞተ ሰው ያማልዳል ማለት ነው በእናንተ? አያማልድም። አማልደ እኮ ምክንያቱም ወደ ሞተው ሰው ስትጸልይ እሱ ደግሞ ለአንተ ምን ያደርግልሃል? በአምላክ በኩል በረከት ያመጣልሃል። አየህ፣ ያ ሰው እኮ የለም ኦልሬዲ በስብሷል፣ በሽቅጧል ምናምን መቃብር ውስጥ ትምህርትም የለም በነቢያት አዲስ ትምህርት ነው። አረቦች ትምህርት በስብሷል የሚለው ቃል አሩ ነው። በነገራችን ላይ በጣም መውረድ ፈልገ ይሁን ለምን እንደሆነ አላውቅም። ወይ በስብሷል ምትል ራሱን ነው የምጠይቅ። ባይዘ በስብሷል ያልከው ላይ ነው የምጠይቅ። ቀጣይ ራሱን ነው ጠይቀዋለሁ። ይብሮ እሺ አያማልድም። እሳቸው እያማለዱ አይደለም። ሞተዋል። አንድ ጊዜ ሞተዋል። ኦኬ ሞተዋል። ነቢያት ከሞቱ ደግሞ ሊሰሙ አይችሉም። ነገር ግን በእሳቸው ላይ ሰለዋት ስናወርድ እነሱ ሳይሆን የሚጠቅሙን እነሱ አይደሉም እየጠቀሙን ያሉት። እየጠቀመን ያለው መሬት አስፋልት ሊሆን ይችላል፣ ድንጋይ ሊሆን ይችላል፣ አፈር ሊሆን ይችላል። መሬት በመሬት ላይ ሱጁድ በማውረዴ ምክንያት አላህ እየጠቀመኝ ነው። ስለሰገድኩለት በምድርም በሚቀጥለው ዓለም ይጠቅመኛል። መሬቱ ምንም እያደረገልኝ አይደለም። መሬት ላይ ነው ሱጁድ የወረድኩት። መሬቱን እየጠቀመኝ ለእኔ አኼራ አይደለም፣ ቱል ነው። አይታል። ስለዚህ በነቢዩ ላይ ሰለዋት ስናወርድ የሚጠቅመን አላህ ሱብሓነሁ ወተዓላ እንጂ ፍጡር የሆነ ነቢዩ አይደለም።
ስለዚህ እንግዲህ የራሱን ጥያቄ ሊጠይቅ ነው። ዝግጁ ነው? በእናንተና በአምላካችሁ ቆይ አንዴ፣ አትፍራ። በእናንተና በአምላካችሁ መካከል የመሐመድ አስከሬን አማላጅ ነው ማለት ነው። አይ ቤኪ በቃ መስመር እየለቀቅ ስለሆነ መልሳችን ይሄን ይመስላል። ቀጣይ ጥያቄ እኔ የምጠይቅ ጥያቄ ምንድን ነው? ኢየሱስ እንግዲህ ሞቷል አይደል? ኢየሱስ ሞቷል አይደል? ቤኪ አትፍራ። እኔ መልሼልሃለሁ። ቀጣይ ደግሞ እኛን የምንጠይቀው መልስ። ኢየሱስ ሞቷል ብለህ ታምናለህ? ኢየሱስ ሞቷል ብራዘር ቤኪ? ኢየሱስ ሞቷል አልሞተም? ይታታርጉኝ በእናትህ። የመሐመድ በድን ያማላል። ኢየሱስ ሞቷል አልሞተም? ቤኪ ኢየሱስ ሞቷል አልሞተም? ይታታርጉኝ በእናትህ። ኢየሱስ ሞቷል? ኢየሱስ ሞቷል? ኢየሱስ ሞቷል? ኢየሱስ ሞቷል አልሞተም? ለምንድን ነው የማስመልሰው? ይቀኛል። እንጨርስ ብራዘር፣ ጥያቄውን መልስ። ኢየሱስ ሞቷል አልሞተም? ይሄን እንጨርስ መጀመሪያ፣ አትደበቅ። የመሐመድ በድን ያማልዳ መልሼልሃለሁ። ከዚህ በላይ በአካፋ አልሰጥህም። በአካፋ አንሰጥህም ወይ ደግሞ በስሪንጅ አንሰጥህም። የምንጠይቅህን ጥያቄ መልስ። ኢየሱስ ሞቷል አልሞተም? ወደ ሞተ ሰው ኢየሱስ ሞቷል አልሞተም? የአንተ አምላክ ሞቷል አልሞተም? ወደ ሞተ ሰው አምላክ ሞቷል አልሞተም? ቤኪ አምላክ ሞቷል አልሞተም? መልስልኝ። ሳላ ሚዩት ይደረግና እኔ እናንተ እናወራለን። ሳላ እንደዛ እናርግ፣ ምክንያቱም አያዳምጥም። እኔ አንደበቱን እዘጋላችኋለሁ፣ እናንተ ቀጥሉ። ሙይት አድርገዋለሁ። አብሽሩ። ያ በጣም ጥሩ። ቀጥል ሳላ። ሚዩት አድርጉትና ሚዩት አድርጉትና ምንድነው ምን መሰላችሁ? ሁላችሁም እንደምትታዘቡት ህዝበ ክርስቲያን አምላኬ ሞቷል ብሎ ሊናገር አይችልም። በጣም ፈሪ ናቸው። መንገድ ላይ አስፋልት ላይ ወጥቶ ከመጮህ የዘለለ አላህ በሚያውቀው አስፋልት ላይ ወጥቶ ከመጮህ የዘለለ አምላኬ ሞቷል ብሎ አንድ ክርስቲያን ሙስሊም ፊት መቆም አይችልም። አምላኩ ስለሞቱ ከሙታን ስለመነሳቱ ክርስቲያን በፍጹም ሊናገር አይችልም። ከዚህ ልጅ እንደምትረዱት አንድ ጊዜ ከዚህ ልጅ ምንድነው እየተረዳን ያለ ነው? ከዚህ ልጅ ምንድነው እየተረዳን ላወርድም ቻለሁ ባይዘይ በግድ እንድታዳምጥ ነው እያደረኩ ያለሁት እንጂ እኔ አዋርድሃለሁ። ስለዚህ ምንድን ነው ክርስቲያኖች አምላካችን ሞቷል ብለው ይናገራሉ። ነገር ግን ይህንን እምነታቸውን የዘቀጠ እምነትን ሰው ይዞ እኛ ፊት ሊቆም አይችልም። አምላክን ከገደለው በኋላ ስለ ነቢያችን ሙሐመድ ሞት አንተ አምላክ አስክሬን እንደሆነ እያመን አንዴ ሱራ አምላኬን አስክሬን ነው አምላክን ሊበሰብስ ነበረ ብለህ ያመንክ ቤኪ አምላኬን ሊበሰብስ አምላኬ አስክሬን ነው እያልከው አምላክ ለሶስት ቀናት አስክሬን ሆኖ ሳለ በስብሶ ሳለ ድጋሜ ደግሞ እንዳይበሰብስ አምላክ ከመቃብር አንስቶት ሳለ ስለ ነቢያችን ሙሐመድ ልትናገር አትችልም። ለማንኛውም ምን እያወራን ነው? አንድ ጊዜ ሚዩት እያረከው አንተ ኢብሮ ስራን ክፈትልኝ። ወደ ሞተ ሲጸልይ ቀጥል እያልክ እንድታዳምጥ እኮ ነው ማናወርድ። ቀጥል እያልክ እንድታዳምጥ ነው እንጂ አንተ ማውረድ አቅቶን አይደለም። አላወቀም ብራዘር ወላሂ አላወቀም። እናወራው እኮ እንችላለን፣ ግን እየተቃጠልክ እንድትሰማ ምንድነው የምናደርገው? እዚህ ላይ አስቀምጠንህ እንደዛ ነው እንጂ ልናወርድህም አቅቶናል። ግን ቅጥል ትላለህ፣ ከዛ ታዳምጣለህ። ምንም ልናደርግልህ አንችልም። ሁላችሁም ተመልከቱ። እንደዚህ ላይ ሐዋርያት ሥራ እንዳይወርድ አንድ ሰው እንዳይወርደው። እሺ የሐዋርያት ሥራ ምዕራፍ ስንት 11 ነው? ከቁጥር 34 ጀምሮ እንደገና ወደ መበስበስ እንዳይመለስ ከሙታን በኩል ምዕራፍ 13 ቁጥር 14 ላይ እንደዚህ ብሎ ይናገራል። ወይ ሳላ ጥያቄ አለኝ። ቆይ ሳላ ጥያቄ አለኝ። አንተ ነው የምጠይቀው። መጀመሪያ በስብሶ ነበር ማለት ነው። በስብሶ ነበር ማለት ነው መጀመሪያ ወደ በስብሶ ድጋሚ ወደ መበስበስ እንዳይመለስ ወደ መበስበሱ እንዳይመለስ አምላክ ከሙታን በኩል አስነሳው ይላል። ስለዚህ በግልጽ እንደምትመለከቱት የተከፈተው መጽሐፍ ቅዱስ ላይ እኛ እንደ ቤኪ በንዴት ሳይሆን የምናወራው በግልጽ ማስረጃ ከፍተን ስናይ የበሰበሰው ኢየሱስ ወደ መበስበስ እንዳይመለስ አምላክ ከሙታን በኩል አስነሳው ይላል። እነሱ በነገራችን ላይ አምላካችን ነው ይሉታል። ነገር ግን አምላካችን እያሉት አምላክ ብሎ የያዙት አካል በስብሶ ነበረ። እኛ ነቢያችን ሙሐመድ አልበሰበሰም። አይታችኋል ልዩነቱን። ነቢ ሙሐመድ ስጋቸው አልበሰበሰም። እነርሱ ግን የሚያመልኩት አምላካቸው በስብሰዋል። ልዩነታችን እኛ ፍጡሩ እንኳን አይበሰብስም እንላለን፣
እነሱ አርያ ይሉት አምላካቸው ራሱ በስብሷል። ዳትስ አውር ዲፍረንስ፣ ልዩነታችን ይሄ ነው። የኛ ፍጡር የምንለው ነቢ መሐመድ ያልበሰበሰው እሱ አምላኬ ነው የሚለው ኢየሱስ በስብሶ ከመቃብር ውስጥ እንግዲህ ሸቶ ሰዎች ሽቶ ሲያመጡለት እናያለን። እነ መግደላዊት ማርያም በነገራችን ላይ በጠዋት ተነስተው እሁድ ቀን ሽቶ ሄደው የቀቡት ያለ ምክንያት አይደለም። ያለ ምክንያት አይደለም። ምንድነው የሚለው ቃሉ? እንደገና ወደ መበስበስ እንዳይመለስ አምላክ ከሙታን በኩል አስነሳው ይላል። ስለዚህ የበሰበሰውን አምላካቸውን ያ ያልበሰበሰው አምላክ ከሙታን በኩል አስነሳው ይላል። አንዱ በስብሷል፣ አንዱ አልበሰበሰም። ወገናችን ግን የበሰበሰውንም ኢየሱስን ያመልካል፣ ያልበሰበሰውንም አብንም ጭምር ያመልካል። ስለዚህ ይሄን ይመስላል። ተቃጥለህም ብትሆን ሰምተሃል። አረ ስራ በዛብኝ። ራሱ ነው የወረደው። እሺ እኔ አላስወረድኩትም። ኡፍ ላባና ባረከኝ እኮ ስማ ሳላ። አይ እንትን ነው እኮ እኔ እኮ የበሰበሰ እያለ እዚህ ላይ ሲናገር እንግዲህ ሳላ ሲናገር ነው ይሄን ነገር የሚያምረው። ቆይ ሳላ ይቅርታ አድርግልኝ። መበስበስ ማለት ምንድን ነው ንገረኝ እስኪ። እንዴት ነው የሚበሰብሰው? አንድ ነገር ሲበሰብስ እንዴት ነው የሚበሰብሰው? እስኪ ንገረኝ። አንድ ነገር ግልጽ ነው። አንድ ነገር ከሞተ በኋላ ስጋ አንድ ነገር ከሞተ በኋላ በሁለተኛው ቀን ይሸታል። ከዛ በኋላ እየተላ ይሄድና ይበሰብሳል ነው። ስለዚህ አሁን እኛ ከዚህ በኋላ ስናስተናግድ በአሪፉ ነው የምናስተናግዳችሁ። አሁን ሁለተኛ ጥያቄ ያለ እኔ ያስተናግደዋለሁ። ስናስተናግዳችሁ በስነ ስርዓት የምትጠይቁ ከሆነ በስነ ስርዓት ነው የምንመልሰው። አይ ግን ድንበር እተላለፋለሁ የምትለው